ሞኝ በማይናገርበት ጊዜ ይናገራል፣ በሚናገርበት ጊዜ ደግሞ ዝም ይላል። ለማይመለሰው ዝም ማለት የእውነቴን ነው። አፋችን መከርከም ምክርን መጽሐፈ መነኮሳትም ይላል ምከረኝ ሳይሉ ሰዎችን አትምከር ይላል። ምከረኝ ሳይሉ አትምከር። መጽሐፍ ስታነቡ እንቅልፋችሁ ከመጣ አንብቡ። ዝም ብላችሁ ድገሙበት። ነገር ተቆር ዛሬ ስታነቡ እንቅልፋችሁ ይመጣል፣ ነገም ድገሙበት፣ ከነገ ወዲያም ደግሞ ከደገመ ድገሙበት። ሰይጣን እንደ ሰው ነው፣ ይሰለቻል፣ ጽናት አይወድም። አይ እንግዲህ እዚህ ሰውዬ ጋር ጭቃጭቄ ብሎ ይተዋቸዋል። ኧረ ቅዱስ ሚካኤል ምን አርጌ ነው? ኧረ እንዲሁ ሀብት ስጠኝ። 5 መክሊት ላይ ሰርተሃል ቢልሃው ምን ትመልሳለች? በሞቴ እዚህ ላይ ከሰራችሁ እርግጠኛ ነኝ እኔ የሥጋም የነፍስም ሀብት ታገኛላችሁ። ሰው መውደዱንም ታገኙታላችሁ። መላውንም የውሳኔ አሰጣጡንም ከሰው ጋር የመኖር ጥበቡንም እዚህ ውስጥ አለ። ሰው የዘራውን ነው የሚያጭደው። ስንወደው የሚወደን ሰው እናገኛለን። እየጠላ ነው የሚወደን አናገኝም። ስንወደው ነው የሚወደን ሰው ሁሉ። ስለዚህ ፍቅር መክሊት ነው፣ ክርስቶስ የሰጠን መክሊት ነው። ልጇ የታመመችባት ሴት ልጇን አድና የተመለሰችው ከጌታ በምኗ ነው? በአንደበቷ ነው። ልጄን አድንልኝ አለችው። የልጆች ለፍርፋሪ አይሰጥም አለ። አሁን ውሻ ነኝ እኮ አለችው። የልጆችን ለውሾች አይሰጥም ማለት ልጄን አድንልኝ ብትለው ኃጢአተኛ ነሽ እያላት ነው። ከዛ ምን ብላ መለሰችለት? ውሾችም እኮ የልጆችን ፍርፋሪ ይበላሉ አለችው። ውሻ ነኝ ማለቷ ነው። ፍርፋሪ ስጠኝ አለችው። እንደዚች ያለች ሴት በእስራኤል አላየሁም ብሎ ልጇን አዳንላት። ይሄ ምን ያደረገችው ምኗ ነው? አፍ አንደበት አውሬ ያገርማል። ኤልያስ ሰማይን የለጎመው በምኑ ነው? በአንደበቱ ነው። እሳት ያወረዱ በአንደበታቸው። ስለዚህ አንደበታችንን መጠቀሚያ ማድረግ፣ ክፉ ነገር እንዳይወጣበት አፋችንን መጠበቅ ያስፈልጋል። ትልቁ መክሊት ይሄ ነው። በአፍ ዝም ብሎ መኑ ዘይፈቅድ ሃዮ ወመኑ ዘይፈቅድ ይራይ መዋዕለ ሰናያተ። በጎ ዘመኖች መኖር የሚፈልግ በሕይወት መኖር የሚፈልግ በጎ ነገር የሚደረግባቸውን ዘመኖች ማየት የሚፈልግ ማን ነው አለ ቅዱስ ዳዊት። ምን አለ? ክላ ልሳነከ እምኩይ አንደበትህን ከክፉል ከልክል ወከናፍሪከኒ ከመ ይንበባጉ ይሉታ። አንደበቶችህ ከንፈሮችህም ጉሉትን፣ ሽንገላን፣ ክዳትን እንዳይናገሩ ከልክል። ጥሩ ዘመን ማየት ከፈለግ አፍህን ጠብቅ አለ። ማን ነው እንደዚህ ያለ? ቅዱስ ዳዊት ነው ያለ። ጥሩ ዘመን ማየት ከፈለግ አፍህን ጠብቅ። ሞኝ በማይናገርበት ጊዜ ይናገራል፣ በሚናገርበት ጊዜ ደግሞ ዝም ይላል። ጅል ይሄ አይደል? ጅል አይሄድ አይንቀሳቀስ። ጅል ዝምስ ማለት ሲገባው ይናገራል፣ መናገር ሲገባው ዝም ይልና እያጨበጨበ ይሄዳል። ጅል እንደዚህ ያለ ጅል አንሆን። አፋችን ክርክም። ለውጥ ለማያመጣ ሰው መናገር አይገባም። በነገራችሁ ላይ ክፉ ሰውን 1 ጊዜ ምከረው፣ ከዚያስ 2 ጊዜ ምከረው፣ ከዚያስ 3ኛ ምከረው፣ ከዚያስ ካልተመለሰ ተወው። ከገፋበት ግን ክፉ መሆኑን ለሌላ ሰው ንገርበት፣ እንዳይጎዳ። ካልተመለሰ ክፋቱን አሳውቅበት እንዲያፍር። አንተ ግን ተወው።